አእምሮህ ለምሳሌ ሎጂካል በሆነ መንገድ ይህን ነገር ብትሰራ ውጤቱ ይሄ ነው ይያለ አይኔ በአላህ ስለምመካ ውጤቱ ይቀየራል ብትል ላንተ ሲባል የተፈጥሮ ህግ አይቀየር ትልቁ ነጥብ ቤት ላይ ነው የተወኩል ቦታው የቱ ጋር ነው በጣም የሚደንቀው አገላለጻቸው አላሁ ዐዘ ወጀል ፊት የአንድ ሰው ባሪያ የባሪያ ቀልብ አላህ ፊት መነጠፍ ማለት ነው ብለዋል እንጥራህ ነው አላህ ጋር በመቅረብ እንጂ የማይሞላ የማይወገድ የሆነ ዓለም ቢከብህ ያን ብቸኝነት ልታስወግደው አትችልም ዓለም ቢያደንቅ ያ ብቸኝነት ሊወገድ አይችልም ተመልሰናል ክብራትና ክብራን ተመልካቾቻችን ለይሉ ጁማዓ ነው ፕሮግራሙ ኸሚስ ምሽት ሰዓቱ ከኡስታዝ በድር ጋር ጠፋ ብሎ ቆይታ መጥቷል ለምን ተጠፋም እንጠይቀዋለን ከሱ ጋር የጀመርነው የተወኩል ሐሳብ ዛሬም ማየታችንን እንቀጥላለን እንኳን ደህና መጣህ እንኳን ደህና ቆያችሁ እንዴት ነው ዚያራችን ምን ያህል እንደተጠፋፋን ያሳይ ነበር ጠባን አይደለ ሰላም መጣ አልহামዱሊላህ ሄድክበት ተሳካ አልহামዱሊላህ ኦኬ እንግዲህ ኢንሻአላህ I think 3 ሳምንት አካባቢ አልነበርክም አገር ውስጥ እንዳልነበርክ እናውቃለን የሄድክበትን አላህ አሳክቶልህ ዛሬ ስለተገናኘን በጣም ደስ ብሎናል ኢንሻአላህ ተመልካቾች ጥያቄ ነበረ የኡስታዝን ምንድነው ምን አገኘው ለምን ጠፋ የሚሉ እነዚህ ነገሮች ምላሽ ህዝብ ይጠይቃል ምላሽ መስጠት ደግሞ እኛ ኃላፊነት ነውና ለምን እንደጠፋ ተናግረናለህ ወይስ እኛው እንንገር ኢንሻአላህ ቢስሚላሂር ረህማኒር ረሂም አልহামዱሊላህ ረብል ዓለሚን الصلاه والسلام على رسول الله صلى الله عليه وسلم አንድ ቀደም ብሎ የተያዘ ፕሮግራም ነበርኝና ለዛ ነው ግን በሰላም ነው አልহামዱሊላህ አፍያም ደህና ይሆንኩ ነው አልহামዱሊላህ ረብል ዓለሚን የሄድኩበትም ጥሩ ነበር አላህ እንግዲህ ሁሉንም የተሳካልህ ያድርገው የሥራ ጉዳይ ነው ኢንሻአላህ እንደሚሳካ ተስፋ እናደርጋለን ተማም ኸይር በድጋሚ እንኳን ደህና መጣህልን እንግዲህ ከመሄድ በፊት አንስተን የነበረው እስቲቃማንና ተወኩልን በጥምረት ያየንበት ነበር በዋናነት ግን ያየን የነበረው የተወኩልን ትርጉም ነው የተለያዩ ትልቅ የእምነቱ አባቶች ተወኩልን እንዴት ነው የተረዱት ምን ማለት ነው የሚለውን እየተመለከትን ነበር አይ ቲንክ ከዛ ነው እንቀጥለው ይመስለኛል መርሐባ ቢስሚላሂር ረህማኒር ረሂም ስለ ተወኩል የተነገሩ ነገሮች እጅግ በጣም ጥልቅ ናቸው ኖርማሊ ኢብኑ አልቀይም ረህመቱላሂ ዐለይሂ ከሳቸው በፊት ደግሞ ኢማም አልሐራዊ መናዚሉ ሳኢሪን ዋናው በሚል መጀመሪያ የጻፉት ማለት ነው እሳቸው ያን ነው ተሕቂቅ ያደረጉ ኢብኑ አልቀይም ያንን ሱና ዳብረውት ነው መዳሪጅ ሆኖ እኔ ሱብሃንአላህ የሰው ልጅ የልብ ወግ የሚያዩበት መንገድ በጣም ድንቅ ነው በጣም አስገራሚ ነው ጥልቅ እይታ ታያለ ውስጣችን ያሉ የውስጥ ጨዋታዎቻችንን ይነካኩታል ከነካክተው እዚህ ቴብል ላይ ቁጭ አድርገው ራስህን ያሳዩሃል መዳሪጅ ላይ ነው መናዚል ላይ ሁለቱም ላይ ያው መዳሪጅ የመናዚል መነሻ አድርጎ ስለሰራ ተወኩልንም በሚመለከት ሁለት የተዛቡ አመለካከቶችን ያርማሉ ሰዎች ሁለት ስተቶች ይፈጽማሉ ወይ አስባቢተውና ተወኩልን ሙሉ ለሙሉ አስባቦች የመሆን ተዋኩል ወይም የመዘናጋት የቸልተኝነት ዓለም አድርገው ይስሉታል ተወኩል ማለት እንደዛ ይስሉታል ሌሎቹ ደግሞ ተወኩልን ሙሉ ለሙሉ የማያስፈልግ ሰው በጥረቱ ብቻ ስኬትን እንደሚያገኝ ከለፋ ከጣረ የሚፈልገው ነገር ላይ እንደሚደርስ ሰበብ ላይ ብቻ ይንጠለጠላሉ
ሰበቡን ያመልኩታል ማለት ነው። ሰበቡ ቀሱ ነው የሚያዳርሰን ብለው እዛ ጋር ተለጠላሉና በዚህ መካከል ስለ ተወኩል የተሰጡ ዴፊኒሽንስ ወይም ብይኖች በሙሉ አንድ ላይ ስትሰፋቸው የሚገርም እይታ ይፈጥራሉ። ባላንስ ሊሆነ ማለት ነው። ኢስላም በተደጋጋሚ ተነጋግረናል። ሁሉም አመለካከቶቹ በጣም ሚዛናዊ ናቸው። ሁሉም አመለካከቶቹ ሁሉን አቀፍ ናቸው። የሚተወው ጃኒብ የለም። የሆነ አንዱን ይዞ አንዱን አንጠልጥሎ ነገር እስልምና ውስጥ የለም። የተሟላ ሆሊስቲክ ቪው ነው ያለው ለአንድ ጉዳይ ሁለንተናዊ እይታ አለው እስልምና። ከዛ ውስጥ አንዱን ብቻ ይዘህ ስትሄድ ፎርሙላውን ታዛባለህ፣ ቀመሩ ይናጋል። ስለዚህ ትሳሳታለህ። ውጤቱም የተለየ ነው የሚሆነው። ያው ግብአቱ አይደለ ውጤቱን የሚወስነው። ስለዚህ ተወኩልን ለመረዳት ዑለማዎቹ ተወኩልን በምን መልክ በየኑት፣ ምን ብለው ነው የገለጹት የሚለውን ነው የምናየው ኢንሻአላህ። እያየን ያለነው እሱን ነው። የመጀመሪያው በደንብ ግልጽ መሆን ያለበት አተወኩሉ አመሉል ቀልብ፣ የአካል ስራ ሳይሆን ተወኩል የልብ ስራ። ቦታው ልብ ነው። ተወኩልን ቦታውን አካል ላይ ካደረከው ሰበብ የሚባል ነገር ታቋማለህ። which is wrong ማለት ነው፣ ስህተት ነው። ተወኩል ቦታው ቀልብ ላይ ከሆነ ጀዋሪህ ላይ ወይም አካል ላይ ያለ ልፋት ወደ ቀልብ አይመጣም። ሁለቱን ለያይተህ ነው የምትመራው ማለት ነው። እሺ አካል ላይ እንዴት ነው ኡስታዝ? አካል ላይ ያለ ልፋት ማለት አካል ላይ የምታደርጋቸው በአካልህ የምታደርጋቸው ጥረቶች፣ ልፋቶች ሰበብ የምታደርሰው ነገር የአካል ስራ ነው። የአካል ስራ ልብህ ላይ መጥቶ አትመካበትም ማለት ነው። ሱብሃንአላህ። ይሄ ስላደረኩ ነው አትልም። ምክንያቱም ቀልብህ ላይ ተወኩል ነው ቦታውን የያዘው። ሰበብ ቦታ የለውም ቀልብ ውስጥ። አካል ላይ ደግሞ ተወኩል አድርጌያለሁ ብለህ ሰበብን ቦታውን ማስለቀቅ የለብህም። አካል ላይ ያንተ ትጋት፣ ልፋትህ፣ ሰበብ ማድረስህ ማክሲመም ይሆናል። ቀልብ ላይ ደግሞ ሰበብ የሚባል ነገር አይኖርም። በሰበቡ ላይ አትመካም። የሚያደርግልኝ እሱ ነው ተባላህ ላይ። ይሄ ግን የቀልብ ስራ ነው። የቀልብ ስራ አሁን ተወኩልን በደንብ ለመገንዘብ በጣም ከባድ ትርጓሜ ትልቁ ነጥብ የት ላይ ነው? የተወኩል ቦታው የት ነው? ተወኩል ቦታው ቀልብ ላይ ነው። ስትረስ አይኖርብህም ማለት እኮ ነው። ጭንቀት የለብህም ማለት ነው። አንድን ነገር ለፍተህ ጥረህ ሆነ አልሆነ አንተ ጉዳይ አይደለም ማለት ነው። ለአላህ ሰጠ። እዛ ላይ አይደለም የተንጠለጠልከው። ያ ነገር ባለመሆን ውስጥ ሌላ የሚሆን ነገር ሊኖር ይችላል which you don't know አታውቅም። ውጤት ያለህ ነው። ምን ሊያስከተል እንደሚችል ነገሩ ለአላህ ነው የምትወው። ሱብሃንአላህ። የምትፈልገውን ነገር ብቻ ነው ለአላህ የምትነግረው። ጌታዬ ይህንን እፈልጋለሁ። ከዛ አንተ ወደዛ የሚያደርስህን መንገድ ጥረት ታደርጋለህ። ማክሲመም ጥረትህን ታደርጋለህ። እዛ ጋር ምንም አይነት ማጓደል አይፈቀድልህም። ካጓደልክ የተፈጥሮ ህግ ነው። አንዷን የዘንግ ጫፍ ካነሳ ሌላኛው ጫፍ መነሳቱ አይቀርም። አንድን ነገር ወደ ላይ ከወረወር ነው በመሬት ስበት ወደ ታች መውደቁ አይቀርም። አንተ ወረወርከው፣ ሙእሚን ያልሆነ ሰው ወረወረው። ይሄ የተፈጥሮ ህግ ነው። የተፈጥሮ በሁሉም ሰው ላይ መቀየር አትችልም። ከለፋ አንድ ሰው የልፋቱን ዋጋ ያገኛል፣ ጥረቱን ያገኛል። መንጀደ ወጀድ የልፋቱን ያገኛል። አንድ ሰው የለፋ የጥረቱን ይከፈላል፣ የጥረቱን ልክ ያገኛል። አንተ እንደ ሙእሚን በዛ ልፋትህ ላይ አለመመካት ሌላ ፕላስ ነው ማለት ነው። አላህ ሌላ ተጨማሪ በረካ፣ ሌላ ተጨማሪ ነገር ይሰጣል። ስለዚህ የምላስ ወይም የአካል የጀዋሪህ ስራ አይደለም ተወኩል የቀልብ ስራ ነው።
የአእምሮም ስራ አይደለም የኢንተሌክት እንዲህ ስለሆነ ካልኩሌሽን ምናምን አይደለም እሱንም እስከ መጨረሻ መጠቀም አለብህ ማሰብ አለብህ ማቀድ አለብህ በደንብ በቃ ስትራቴጂካሊ ማየት መቻል አለብህ ይህን ብሰራው ውጤቱ እንዲህ ሊሆን ይችላል ይሄ አእምሮ ላይ እስከ መጨረሻው መሄድ አለብህ አእምሮ ለምሳሌ ሎጂካል በሆነ መንገድ ይህን ነገር ብትሰራ ውጤቱ ይሄ ነው ይያለ አይኔ በአላህ ስለምመካ ውጤቱ ይቀየራል ብትል ላንተ ሲባል የተፈጥሮ ህግ አይቀየርም አየው ምን ሆነ ማለት ነው ተወኩል የሚባለው ነገር አቅልም ላይ አመጣው አቅል ላይ ቦታው አይደለም አእምሮ እስከ መጨረሻ ይሰራና መጨረሻ ልቦና አእምሮ ባሰበው ላይ ግን አይመካም በአላህ ላይ ነው የሚመካ በጣም የሚደንቅ ትይዝ ያለው ነገር ነው ለየት ያለ ነገር ነው ሌሎች ዑለማዎች ደግሞ በሌላ አገላለጽ ይገልጹታል هو علم القلب بكفاية الرب للعبد صالو ልቦና ማወቁ ነው ለባሪያው አላህ በቂው መሆኑን ልቦና ሲረዳ ማለት ነው አላህ ለኔ በቂ ነው ካልክ ሰበቦቹ ሙሰቢቡ እሱ ስለሆነ የምትመካው በሰበቦቹ ሳይሆን በሙሰቢቡ ይሆናል ማለት ነው ሰበቡን ባገራለ ባስገኘው የሰበቦቹን ህግ በሚመራው አላህ በሱ ላይ ይሆናል መመኪያ ሰበቦቹ ላይ አይደለም ይሄ አካላዊ ስራ አይኖርም ማለት ነው እዚህ ጋር እነሱ በሚገልጹት አለ እንዳለ ሆኖ አለ ይሄው ምንድነው ያሉት علم القلب አሉኮ የልቦና መረዳት ነው አሉ የልቦና ዕውቀት ነው የልቦና ዕውቀት ምንድነው የሚነግርህ ውስጥህ ማመን ያለበት ማወቅ ያለበት አላህ ለባሪያው በቂ ነው አላህ ለባሪያው በቂ ነው ካልክ ሰበብ እስከ ጫፍም ያደረስክ ግን ደግሞ ግን በሰበቡ አይደለም መሳካው በሰበቡ አይደለም ማድረስ ግን ግዴታዬ ነው እሱ ታዛሃላ ይርምኩ እሱን ታዛሃል እሱ ጋር ማምለጫ የለም በነገራችን ላይ በዘመናችን ያለው ክራይሲስ ያስተሳሰብ ቀውስ ብዬ የማስበው ተወኩልን በአኺራ ጉዳይ ላይ ነው የምናመጣው እንጂ በዱንያ ጉዳይ ላይ እኮ ተወኩልን አናመጣውም ልፋቱን ማለት ተወኩልን ጀዋሪህ ላይ ማምጣት ወይ ማካል ላይ ሰበብ ላይ አምጥተን በቃ አላህ አለ አላህ ይበቃኛል ምናምን ብሎ መሳነፍ ያለው ዱንያዊ ጉዳይ ላይ አይደለም ዱንያዊ ጉዳይ ላይማ ከልክ በላይ ነው ምን ተጋው በደንብ ነው ምን ለፋው እንቅልፍ እናጣለን ለዛ ጉዳይ ሰበብ አላሳነስ ሰበባና አናስ እንዴ እናበዛለን እንጂ በጣም ይደንቅ ነው አላህ እናበዛለን ሰበብ እኮ ሐላሉ አልበቃን ብሎ ወደ حرام ድረስ ሁሉ የሰው ገንዘብ ሄደ እስከ መንካት ድረስ ድንበር እስከ ማለፍ እኮ እየተከደ ነው ሷል እንትኑ ማለት ነው ይሄ ገንዘብ የማግኘት ፍላጎታችን ጥረታችን ክልከላን እንኳን እስከ ማለፍ አድርሶናል ተወኩል ብዙ ጊዜ የምናመጣው በዲን ጉዳይ በአኺራ ጉዳይ ሲመጣ በቃ አላህ ያለው ነው የሚሆነው አነ ለምንድነው ጀማዓ ሰላት ተከታትለን ማንሰግደው ከአላህ ያለ ጊዜ አላህ ካበረታኝ አላህ አልፈቀደው ቁርአን ለምን አንቀራም ዒልም ለምን አንማርም ጥረት እኮ ይሄ ሰበብ ማድረስ አለብህ እኮ ዒልም ለማግኘት ሰበብ ማድረስ አለብህ ሂዳያ ለማግኘት መልፋት አለብህ ወደ አላህ ለመቃረብ መቃረቢያ መንገዶችን መጠቀም አለብህ ሰበቦች ማድረስ አለብህ እኮ ከዛ ግን አላህ ተውፊቅ ያላህ ነው ምትመካው አሁንም በሰበብ አይደለም አሁንም በሰላት አይደለም አሁንም በዒባዳ አይደለም ምትመካው በአላህ ነው አላህ Subhanahu Wa Ta'ala ነው እዛ የምትፈልገው እርከን ላይ የሚያደርስህ ማለት ነው በእኛ ዘመን አስባብ አለማድረስ በዱንያ ጉዳይ አይደለም የሚያስወቅሰን አሁን እንደውም አስባብ በጣም ነው የምናደርሰው በደንብ ማለት ነው በአስባቡ ላይ ተዓልቅ በጣም አለን እሱን ተዓልቅ ለመቀነስ ተወኩል ያስፈልገናል ቀልባችን ላይ ሰበብ እናደርሳለን አላህ በፈቀደው መንገድ አላህ በወደደው መንገድ
እሱ ባመሰመረልን መንገድ ጥረት እናደርጋለን ግን በዛ ሰበብ ላይ ልባችን አይንጠለጠልም ልባችን እንዳይንጠለጠል ማድረጋችን የመጀመሪያው ተጠቃሚ እኛ ነን ለምን እንደሆነ ታውቃላችሁ ሰበቦቹ የመሳካትም ያለመሳካትም እድል አላቸው ተወኩል ያለው ሰው ሁሌ የተረጋጋ ሐያት ይመራል ወጥነት ያለው ባህሪ ያለው ሰበብ በዋዥቀ ቁጥር አይዋዥቅም ሰበብ ይዋዥቃል ውጤት ይዋዥቃል አንተ ማንነትህ ግን ከአላህ ጋር ከሆነ ተዓልቀህ ግንኙነትህ ጠንካራ የሆነ ከሆነ በአላህ ላይ ያለህ መመካት ሰበብ ላይ ካልሆነ የተንጠለጠልከው ስቴብል የሆነ ሐያት ነው የምትመራው መርከቡ ሰመጠ ስትረስ የለም መርከቡ ሰመጠ ጀላኒ ረህመቱላህ ዐለይሂ ታሪክ ያነሳቸው እንዲያዩ በቃ ተረጋግተህ ነው የምትኖረው የሙእሚን ይሄው ነው ባህሪዋ وعلى الله فليتوكل المؤمنون بالله لا مؤمنوች ይመኩ ይላል አላህ أليس الله بكاف عبده الله ለባህሪያው በቂ አይደለም እንዴ በሌላ ሪዋያ ቂራአ ላይ أليس الله بكاف عباده ለባሮቹ አጠቃላይ አላህ በቂ አይደለም እንዴ በቂ ነው አላህ ወጀል ስለዚህ እዛ ጋር በመታደርሰው ሰበብ ላይ የሚመጣ መዋዠቅ ያንተን ስሜት አይዋዥቀው ዲፕሬሽን ውስጥ አያስገባህም ጭንቀት ውስጥ አያስገባህም እደርስበታለሁ ብለህ ተነፋለት የነበረ ማክሲመም ኤፈርትህን ያደረስክለት ልትይዘው ስትል ቢያመልጥህ አልহামዱሊላህ ብለህ ወደ አላህ ነው የምትጠጋው ያ ልፋትህ እንደማይባክን ታውቃለህ አላህ በሌላ እንደሚክስህ ታውቃለህ ስለዚህ በህይወት ውስጥ የውጤቶች መዋዠቅ አንተ ላይ የሚፈጥረው ነገር አይኖርም እውነተኛ ተወኩል ቀልብ ውስጥ ሲኖር ይህ ነው ማለት ነው ለዚህ ነው አንዳንዶቹ ዑለማዎች በሱኩን ተርጉመውታል ተወኩልን በውጤቱ ማለት ነው አንዳንዶቹ በማንነቱ ተርጉመውታል ተወኩልን ሌሎቹ በውጤቱ ተርጉመውታል التوكل هو السكون መረጋጋት መስከን ማለት ነው ብለዋል وخمود حركة القلب አሉ የልብ መዋዠቅ መረጋጋት ማለት ነው خمود የለባት خمود ማለት መስከን መርጋት ማለት ነው የልብ ወጀብ ውጣውረድ አይኖርም የሚሰክንበት ማለት ነው ተወኩል ብለዋል በጣም የሚደንቀው አገላለጻቸው አላሁ ዐዘ ወጀል ፊት የአንድ ሰው ባሪያ የባሪያ ቀልብ አላህ ፊት መነጠፍ ማለት ነው ብለዋል እንጥራህ ነው ብለው እንደፈለክ አርገኝ አላህ ጋር እጁን ይሰጣል ለአላህ ዐዘ ወጀል የሚሆነው ነገር ሁሉ እሱ ማድረግ ያለበትን አድርጎ እንደሰው የሚሆነው ነገር በሙሉ በአላህ እጅ ነው ነብዩ አለይሂ ሰላቱ ወሰለም የአላህ እርዳታ ሁሉ ያብራቸው ያለ ነብይ ከመሆናቸው ጋር والله يعصمك من الناس ከሰዎች ጉዳት ጥቃት አላህ ይጠብቃል ከመባላቸው ጋር የተጠበቁ ነብይ ከመሆናቸው ጋር የኡሁድ ጦርነት ጊዜ ሁለት የጦር ልብስ ለብሰው ነው የገቡት ባዶ ደረታቸውን ገልጠው አልገቡ የአላህ ቃል ገብቶላቸው ሰበብ በሰቸው በኩል እንደሰው ማለት ሱብሃንአላህ እንደሰው ጦር ሜዳ ውስጥ የሚገባ ሰው ማድረግ ያለበትን ዝግጅት መከላከያ አድርገዋል ሁለት ድርዕ ለብሰዋል ነብዩ ሰለላሁ ዐለይሂ ወሰለም ወደ ሂጅራ በሚሄዱበት ጊዜ አስፈላጊ የሆነ ስትራቴጂክ እቅድ አውጥተዋል አላህ ይጠብቀኛል ብለው እንደ ሰው ማድረስ ያለባቸውን ሰበብ ሳያደርሱ አልቀሩ አልተዘናጉ እንደውም ከእምነታቸው ውጭ የሆነን ሰው የመንገድ ጠቋሚ አድርገው ቀጥረው
ሄደዋል። መጀመሪያ ወደ የመንና መዲና ተቃራኒ አቅጣጫ ነው። መጀመሪያ ወደ የመን ከዛ ጋሩ ተውር ውስጥ ገብተው ከዛ ወጣው ተመልሰው ሄደዋል። ግን ጋሩ ተውር ላይ ተደርሶባቸዋል። አስፈላጊውን ጥንቃቄ እስከ መጨረሻ ካደረጉ በኋላ ደግሞ ጠላት ፊት ለፊታቸው ሲመጣ ወደ እግራቸው ቢመለከቱ እኮ አንተ የአላህ መልእክተኛ ያዩናል ያሉበት አቡበክር የዛኔ عمل القلب ታየዋለህ ማለት ነው። የልብ ስራ መሆኑን ተወኩል እዚህ ጋር ታየዋለህ። ምንም አይነት መረበሽ በነብዩ አለይሂ ሰላቱ ወሰለም ላይ አልተፈጠረም። ما ظنك باثنان الله ثالثهما አየው ተወኩል ማለት ይሄ ነው። በሂጅራ ጉዟቸው ላይ ብቻ የተወኩል ምንነት በደም ቁልጭ አድርገን እናያለን። በዑለማዎቹ ዴፊኒሽን መሰረት ዴፊኒሽኑም እኮ ከዛ አይደል የሚወጣው ከዛ ነው እኮ ብይኑን የሚያወጣው ተወኩል ማለት ይሄ ነው የሚሉት እነዚህ ነገሮች ሁሉ በማደምረው አስፈላጊ ዝግጅት ተደረገ። ግን ጠላት ደረሰ። ተወኩል አላህ ጣልቃ ይገባል። إذ قال لصاحبه لا تحزن حزن የለም تحرك القلب የለም የልብ ወጀብ የለም አሁን እንዲሆን የለም لا تحزن إن الله معنا أليس الله بكاف عبده الله በቂ አይደለም እንዴ? ሰበቦችን እናደርሳለን መጨረሻ ግን በሰበቦቹ ላይ ሳይሆን የምንመካው ለኔ ቢጤ ደካማ ብንሆን ቢሆኑም ምንድነው የሚሆነው? እንደዚህ ስላደረኩኝ ነው በቃ ይሄ እንዲ ስላደረኩ ከዲ ፌል አደረገ እንዲ ማድረግ አልነበረብኝም እንዲ ባደርግ ኖሮ እኮ أن لو تفتح أبواب الشيطان لو የምትለው ቃል አሉ ነብያችን ሰለላሁ ዐለይሂ ወሰለም ቢሆን የሙእሚን ቃል አይደለችም። ለው እንዲ ቢሆን ኑሮ እንዲ ባደርግ ኑሮ የሸይጣንን በር ትከፍታለች አሉ። አንተ የምትችለውን አድርገሃል። ሰበብ አይደለም ስራ የሚሰራው ሙሰቢቡ ነው አላህ መጨረሻ ውጤት የሚያመጣው እሱ ላይ ትመካለህ። ውጤቱን ለሱ ትተዋለህ ማለት ነው። رفع الأقلام وجفت الصحف ነው። جزاك الله أستاذ ተወኩል ነው ያየን ያለ ነው። የተወደዳችሁ ተመልካቾቻችን በአላህ ላይ እስከ መጨረሻ ተመካ። ግን ደግሞ እቅድን ፕላንህን አውጣ በደብ አድርገህ ስራ ይያለን ነው። እኛ ዱንያዊ ጉዳይ ላይ ሲሆን ስራው ላይ እንበረታለን፣ ተወኩሉ ይቀንሳል። አኺራው ላይ ሲሆን አላህ ካለ አላህ ከሻ እንላለን። ብዙ ጊዜ ይሄ ነው የኛ የሰው ልጆች ደካማ ጎናችን። ካፍታ ቆይታ በኋላ ተመልሰን እንመጣለን። አብራችሁን ቆዩ። ተመልሰናል። የተወደዳችሁ ተመልካቾቻችን ለይሉ ጁማ ፕሮግራማችን ኸሚስ ምሽት ነው። ተወኩልን እያየን ነው። ኡስታዝ በሚገርም ሁኔታ ጥልቅ የሆነ ትንታኔ እየሰጠን ነው። በተወኩል የቀልብ ማደሪያው ማረፊያው ቦታው ቀልብ ላይ ነው ብሎናል። ከዚያ በኋላ መመካትን በአላህ እንመካለን፣ መስራትን ደግሞ እስከ ጥግ ድረስ እንሰራለን፣ ፕላን እናወጣለን፣ እያንዳንዷን ስቴፕ እንሄዳለን። የረሱል ሰለላሁ ዐለይሂ ወሰለም ሁለት ጉዳዮች ላይ አንስቶልናል። አንደኛው ሁድ ተራራ ላይ ያለውን ሁለት ጥሩር ለብሰው መግባታቸውን የጦር ልብስ ለብሰው መግባታቸው፣ ሁለተኛ ደግሞ ሂጅራ ላይ የነበረውን ሁኔታ በደንብ አድርገው አንስቶልናል። እንቀጥል ኡስታዝ። مرحبا بسم الله الرحمن الرحيم ሌላው ሳህል የሚባለው ዓሊም አላህ عز وجل ከሚፈልገው ፍላጎት ጋር መፍሰስ ነው ብለዋል። ተወኩል ማለት አላህ ከሚፈልገው ነገር ጋር መጓዝ አላህ ቀደርን ተከትሎ መፍሰስ ማለት ነው። አጌንስት ኢት አይሰማህ ማለት ነው። ከሱ ተቃራኒ የሆነ ስሜት አይሰማህ። አላህ የወሰነው ውሳኔ ላይ እሱን ተከትሎ መፍሰስ። አንድ አዕራቢ በረቱ ውስጥ ያሉ ከብቶቹ፣ ፍየሎቹ፣ በጎቹ፣ ግመሎቹ በአውሎ ነፋስ አንድ ጊዜ ማለቃቸው ተነገረው። እንግዲህ ሙሉ ሀብቱን በአንድ ጊዜ ሄደ። በአንድ ጀንበር ሙሉ ነገር ማጣት ማለት ነው። ስንት ዓመት ለፍተህ ሰውስ? ለዚህ ነው እኮ አረቦቹ አሁን እንደዚህ አይነት አደጋ በየጊዜው ስለሚያጋጥማቸው ዳህያ ወይም አደጋ ዴንጀር የሚለው ቃል
ወደ 4000 ቃል አለው ይባላል በአረብኛ ቋንቋ በጣም በተለያየ መንገድ ነው የሚገለጸው ሲጋው ብዙ ነው ያው ሰይፍ 1000 እንዳለው ማለት ነው አረብኛ ቋንቋ በጣም ሰፊ ግመል 800 እና ይሄ አደጋ ሲደርስበት እንዲሆነብህ ሲባል ምን አለ መሰለ والله ያለ እኔ አላህ Subhanahu Wa Ta'ala የፈለገው ነገር ሳይሆን ከብቶቼና ግመሎቼ በበረታቸው ማደራቸው አያስደስተኝም አላህ የፈለገው ሆኖ እነሱ ከመጥፋት የበለጠ አያስደስተኝም እኔን የሚያስደስተኝ የአላህ ውሳኔ መፈጸሙ ነው ይሄ ከባድ ነገር ነው በጣም አረብይ ያልከኝ አረቢ አረቢዮች እኮ የሚገርም ነገር አላቸው የቋንቋና የፋህማቸው ነገሮችን የመረዳት ባላገር እንደማለት ነው አይደል የገጠር ሰዎች ናቸው ኢማናቸውም የዛኑ ያክል አንዴ ካመኑ ኢማናቸውም እንደዛው ነውና አላህ عز وجل በወሰነው ውሳኔ በእኛ ሐያት ውስጥ አብረን እንፈሳለን ወይ ሰበብ እናደርሳለን ሰውየው በረት አዘጋጅቷል አስፈላጊውን ጥንቃቄ አድርጓል አይደል በረቱንም ዘግቷል ሁሉን ነገር ከዚህ በኋላ አላህ ቀደር አይደል ለዛ እጁን ይሰጣል በጣም ድንቅ ነው ምድር ላይ እንደዚህ አይነት ፐርሰናሊቲ ለህይወት ፊት የሚያደርገውን ያክል ምንም ነገር ፊት አያደርግ ማንንም ሰው ማለት ነው ምክንያቱም ሐያት በጣም ውጣ ውረድ ይበዛባታል ማን ነው ከኛ ውስጥ ያልተፈተነ ወይ በጤናው ይፈተናል ወይ በልጁ ይፈተናል ወይ በሚስቱ ይፈተናል ወይ በገንዘቡ ይፈተናል ማለት ከፈተና ውጭ ሆነ ሰው የለም እኛ ውስጥ ፈተናዎቹ ይለያያሉ አንዳችን ቤት ያለው የተለያየ ነው በዛ ፈተና ውስጥ ግን የመጣን ወለነብሉወነኩም بشيء من الخوف والجوع ونقص من الاموال والانفس والثمرات وبشر الصابرين እንፈትናችኋለን ይላል አላህ እንፈትናችኋለን ያ ፈተና ውስጥ የኛ ስብዕና ጎልቶ ይወጣል የኛ ማንነት ይታያል ለዛ ህይወት ለእንደዚህ አይነት ውጣውረድ ምን ሰጠው ምላሽ የልባችን ማንነትን ይገልጻል እውነተኛ ኢማን እውነተኛ ተወኩል በአላህ ላይ ያለው ሰው ለዚች ምድር በጣም ተስማሚ ሆነ አኗኗር ስርዓት ነው ራሱን አያጠፋም እንደ ዌስተርነርስ አሁን ምዕራቡ ዓለም ላይ ትንሽ ነገር እኮ አይችሉም ስዊድን በዓለም ግንባር ቀደም ነች በነፍስ ወከፍ ገቢ ራስን በማጥፋት ወንጀልም አንደኛ ነች እስከ ተወሰነ ጊዜ በነበረ ዳታ ማለት ነው ራሱን ያጠፋል ሰው የገቢ ችግር የለበትም በዓለም አንደኛ ሆነው ማለት ነው ችግር መቋቋም ገንዘብ አይደለም ፕሮብሌሙ አይ የሆነ ቀልብህ የሚፈልግ ለዚህ ነው ኢማም ኢብኑ አልቀይም ረህመቱላህ ዐለይሂ ልብ ውስጥ አሉ ክፍተት አለ ወደ አላህ በመቅረብ እንጂ ምንም ነገር የማይሞላው ጋፕ አለ ልብ ውስጥ ብቸኝነት አለ አላህ ጋር በመቅረብ እንጂ የማይሞላ የማይወገድ የሆነ ዓለም ቢከብህ ያን ብቸኝነት ልታስወግደው አትችልም ዓለም ቢያደንቅ ያ ብቸኝነት ሊወገድ አይችልም አላህ ጋር ብቻ በመቅረብ የሚገኝ ማለት ነው ያን ሚስ ያደርግ ሌላው ነገር ቢሟላ እንኳን ለሱ እስር ቤት ይሆንበታል ማለት ነው ያ ጉዳይና الاسترسال مع مجاري الأقدار كالله ውሳኔዎች ፍሰት ጋር አብሮ መሄድ መቻል ነው ተወኩል ማለት ተጣጥመ መፍሰስ ማለት ነው እጅን እንደ ፈቃዱ ይሁን ማለት ምን ብለናል ቅድም انطراحكم አሰተልብህን እንደፈለግከው አድርገው ማለት ነው ፍስስ ማለት ነው አላህ ወሰን ሌሎቹ ደግሞ በሪዳ ተርጉመውታል ወዶ በመቀበል ተርጉመውታል ተወኩል ማለት የአላህን ውሳኔ ወዶ መቀበል ማቻል ነው አላህ ሌሎቹ ደግሞ ሐጅሩ العلائق ብለዋል ዱንያዊ የሆኑ መንጠልጣያዎችን ማሰናበት መተው ማሰናበት ጀዛከላህ
መተው ማሰናበት ኢግኖር ማድረግ በአላህ ላይ ብቻ መንጠልጠል መቻል ማለት ነው ተሰራቸዋለህ እኮ ግን ቀልብህ አይንጠለጠልም አሁን ቦታው ቀልብ ነው ቦታው ቀልብ ጀዋሪህ በደንብ ይሰራቸዋል ነዛ ላይ ይንጠለጠላል ይሰራል ይለፋል አስባቦቹ ላይ ግን በአስባቡ አይደለም የምትመለከው አይደለም በሙሰቢቡ ላይ ነው ልብህ የሚንጠለጠለው ግን ከዛ ስለዚህ አሉ ተወኩል የብዙ ነገሮች ጥቅል ድምር ነው አሉ አሁን የተነገሩት ነገሮች አንዳቸው ብቻ አይገልጹትም አንድ ላይ ሰፍተህ ስታየው ያኔ ነው ሙሉ ስዕሉን ታገኘዋለህ መውደድ ከቀድሩ ጋር ተስማምቶ መፍሰስ አይደለ ሰበቦችን ሰኪና ሱኩን ብለናል ቀልብ ላይ ያለ ስራ ነው ብለናል ጀዋሪህ ላይ እንጠለጠልን ብለናል ሪዳ ነው እነዚህን በአጠቃላይ ስታያቸው ተወኩል የሚሆን የተወኩል ትርጓሜ ከዛ ጋር የተያዘ ነው ማለት ነው فلذلك የነዚህ የተለያዩ ትርጓሜዎች አንድ ላይ ተሰፍቶ ድምራቸው ነው ተወኩል የሚሰጥ ብለናል የዚህ ሁሉ ዋነኛው መነሻ ግን አሉ የተወኩል ዋነኛው መነሻ አላህን ማወቅ ነው معرفة بالرب وصفاته የሱን ባህሪዎች የሱን ማንነት ያአላህን ማዕሪፋ እውነተኛ የሆነ ዕውቀት ነው አላህ በቂ መሆኑን መረዳት መቻል ቀዩም መሆኑን ሰማይ ምድሩን አቁሞ ተንከባካቢው እሱ መሆኑን ሙሰቢብ الاسباب እሱ መሆኑን መረዳት ይሄ የመጀመሪያው መነሻው እሱ ምንም ነገር ከአላህ ፍላጎት ውጪ የሚሆን ነገር እንደሌለ መገንዘብ መቻል ይሄ የመጀመሪያው መቃመ ተወኩል ላይ የተወኩል ደረጃ ላይ ለመድረስ የመጀመሪያው ባክግራውንድ ይሄ ነው መሰረቱ አላህን ማወቅ ፋውንዴሽን ይሄ ነው በቃ መሰረት ምትገነባው ተወኩል የሚገነባው እዚህ ላይ معرفة الله عز وجل وصفاته وقدرته وقيوميته فطرة عالمون باتك علي قد أرقم ميزو من كباكب الله ربنا وسو رب مالتك تنكباكبي مالتك أصدقي مالتك رب ميلوك قالكو تنكباكبي مالتك ይህንን የአላህ ሲፈት በትክክል መገንዘብ መቻል እሱ መሰረቱ ነው አሉ ሁለተኛው ደረጃ إثبات في الأسباب والمسببات ብለዋል አላህ ሁሉን ቻይ የሆነ ጌታ ቀዩም የሆነ ፍጥረተ ዓለሙን የሚያስተባብርና የሚያስተዳድረው የሚንከባከበው ጌታ ረብ እሱ ነው ብሎ ካመነ በኋላ ሰበብን ደግሞ ሁለተኛው አሁን መሰረት እየጣሉለት ተወኩል ረብ አላህ ረብ ነው አለ አላህ ሁሉን ነገር የሚያደርግ እሱ ነው ሁለተኛው ደረጃ ሰበብ ያስፈልጋል ኢስባት ያልከው ሰበብን ደግሞ ኢስባት ማድረግ ያስፈልጋል ከተወኩል ሰበብን ማውጣት አሉ ይሄ በጣም የተሳሳተ እይታ ነው ይላሉ ስተት እይታ ነው የተሳሳተ እይታ ነው ምክንያቱም ተወኩል በራሱ የምንፈልገውን ነገር ለማግኘት ሰበብ ነው ሱብሃንአላህ ረቂቅ እንደሚሆን ተወኩል ራሱ ሰበብ ነውና ሰበብ የለም ብሎ ማሰብ ኮንትራዲክት ያደርጋል የሚጋጭ ነገር ነው አረ ዱዓ ራሱ ሰበብ ነው አሉ ዱዓ እኮ ራሱ ሰበብ ነው እዚህ ዱዓ ማድረግ ክልክል ነው ሊል ነው እንዴ ጭራሽ ዱዓ ማድረግ ከተወኩል ጋር ይጋጫል ሊል አይችልም እዚህ ሰበብን ከተወኩል አንነጥልም አሉ አብሮ የሚሄድ ነገር ነው አቱም ያ
አላህ ያዘዘህ እንዲህ ካደረክ ይሄ ይሆናል ብሎ ያስቀመጠው ህግ አለ ስርዓት አለ ያን መከተል አለብህ ከዛ ለዚህ ነው አይደለ ኢማም አልበና ረህመቱላህ ዐለይህ لا تصادموا نواميس الكون فإنها غلابة የተፈጥሮን ህግ አትላተሟት አሸናፊዋ እሷ ነች ይላል ከተፈጥሮ ፍሰት የአላህ ካስቀመጠው ህግ ተቃራኒ ላንተ ተብሎ አይቀየርም ያ የተፈጥሮ ህግ ማን ስለሆንክ ዓለም የምትመራበት ፍጥረት ዓለም የሚሄድበትን ስርዓት ጠብቀህ መሄድ ነው ያለብህ ይሄው አባይን በሚሄድበት አቅጣጫ ስንገድበው የሰው ኤሌክትሪክ ኃይል ያመነጫል ሽቅብና ደረጃ ከዛ በተቃራኒ መሄድ አትችልም ውሃውን መገደብ የምትችለው ከታች ስታቆረው ነው ከዛ እዛ የሚፈሰውን ደግሞ በተርባይኑ እንዲመታ አድርገ ምን ኤሌክትሪካል ውስጥ ገባ ችግር የለውም ኢንጂነሪንግ ኃይል ታወጣል አይደል ተፈጥሮን واستعملوا تيارها ይሄን ነጎዱን ሂደቱን ወደ ኃይል ተጠቀሙት እናንተ ኤነርጂ ነው ከዛ በተቃራኒ ልትሄድ አትላተም ስለዚህ ሰበብን ነፍይ ማድረግ መተው ማስወገድ አይቻልም ይጋጫል አሉ ራሱ ተወኩል ያን የምትፈልገውን ነገር ለማግኘት አንዱ ሰበብ ስለሆነ አላህ Subhanahu Wa Ta'ala እኮ አሉ መጥገብን በመብላት ውስጥ አደረገ ከጥም መርካትን በመጠጣት ውስጥ አደረገ አንድ ሰው ለመጥገብ መመገብ አለበት ከጥም ለመርካት መጠጣት አለበት አይ እኔ አልመገብምም አልጠጣምም ግን አልራብምም አልጠማም ማለት አይችልም ከተፈጥሮ ህጎች ስለሆነ ማለት ነው ሐጅንም ለመሄድ ወደ መካ መጓዝ ያስፈልጋል እንጂ እዚህ ሆኖ ባለበት ቁጭ ብሎ ፕሮሰስ ሳያደርግ የርቀት ሐጅ ፓስፖርት ሳያወጣ በሐሳብ አይሆንም አይ መጅሊስ መሄድ መቻል አለበት ነው መጅሊስ መሄድ መቻል አለበት ቢያንስ ይደንቅ እኮ ገበሬው ያማረ ፍሬ ለማግኘት መዝራት አለበት ግን በዘራው ብቻ አይተማመንም ለጨረሻ ያችን ዘር የሚያመጣት አላህ ነው ረብ ነው አይ ረብ العالمين ነው ያችን እንድታፈራ የሚያደርጋት ሰበቡን ግን ማድረስ አለበት نعم فلذلك منالو توكل من أعظم الأسباب توكل براسو كتللك سببوች ውስጥ አንዱ ነው የምንፈልገውን የምናገኝበትና የምንጠላውንና ማንፈልገውን ነገር የምንገፈትርበት የምናስወግድበት ትልቅ ሰበብ ነው ዋል ሰበብን አልቀበልም ያለ ተወኩሉ መቆሚያ የለውም ማለት فلذلك منالو توكل تمام التوكل يتوكل ممالات بسبب لا علم مركوزنا قلبن كسبب مقرط مچال ነው ያኔ ቀልብ የሚመካው በሙሰብቡ ይሆንና ሰበቡን በሚያስገኘው ጌታ በአላህ ላይ ይሆንና ሰውየው ግን ሰበቡን ይፈጽመዋል ሲፈጽመው ግን አይመካም በዛ ላይ ያሉ ለሚፈጽመው ነገር አይመካም ሙሰብቡ ላይ ነው ተወኩል በአላህ ጌትነት እና በውሳኔው ላይ የተንጠለጠለ ጉዳይ ነው ወይም የሚገናኝ ጉዳይ ነው ተወኩል ማለት ከአላህ ጌትነት ኃያልነት ያሻውን ሰሪነት ጋር የተገናኘ ሐሳብ ነው ተወኩል አስባብን መፈጸም ደግሞ ዑቡድያ ነው አምልኮት ነው አላህ ያዘዘው መፈጸም ማለት ነው አላህ ጣሩ ጋሩ በቀጥረትና መጣርን በላበ መልፋትን አላህ አዟል መስራት አለበት ሰላት
ቆመህ መስገድ አለብህ እነዚህ አስባቦች ዑቡድያ ናቸው እነዚህ አስባቦች ቅልጥማቸው አሉ ይሳቅ ማለት ይሄ እግራቸው ይሄ ዋናው መቆሚያ አጥንቱ ተወኩል ነው አሉ ታች እግሩ ደግሞ ሰበቡ ነው ያለዚህ ሰበቡ መቆም አይችልም እግሩ አይገኝም ነው በጣም ይገርም ያለ ሰበቡ ሰበብ العبودية ሰበቡን የማድረስ ታዛዥነት ለአላህ ያለህ ታዛዥነት በተወኩል ላይ ነው የሚቆመው በጣም ይገርም ነው በጣም ጥልቅ እይታ ለመረዳት እንትን ያስፈልጋል በቂ ዕውቀት ነብዩ አለይሂ ሰላቱ ወሰለም أفضل المتوكلين ግን ምን አልን ቀደም እሁድ ዘመቻ ላይ ሁለት አድርገዋል ሁለት መከላከያ ለብሰዋል ሂጅራን እንትን ብለዋል ከዛስ የአመት ስንቅ ደግሞ ለቤተሰቦቻቸው ያያዙበት አለ ከተወኩል ጋር ይጋጫል እንዴ አንተ 5 ኩንታል 3 ኩንታል ጤፍ ቤትህ ላይ ብታስቀምጥ ተወኩል የለህም አንተ ልትባል ነው እንዴ 3 ኩንታል አሁን አትበላውም لكن النبي صلى الله عليه وسلم اتخذ زادا لعائلته ለቤት ሰቦቻቸው እሺ ጂሃድ ሲወጡ መንገድ ሲወጡ ስንቅ ይዛሉ هذا من الاسباب ታዘናል በዚህ አስተሳሰብ እስልምና ምንድነው የሚያስተምረን በዚህ ልቋጭ ኢንሻአላህ አላለቀም በሌላ እንመለስበታለን የዚህን ሐለቃ ማለት ነው እስልምና ምንድነው የሚፈልገው ከኛ በሰበብ ከሁሉም ሰው ጋር እኩል እንወዳደራለን ሰበብ በማድረስ በተወኩል አላህ ልባችን ውስጥ ደግሞ በዛ ሰበብ ላይ ባለመመካት እንበላለን ስኬታችንን እናደርጋለን በአላህ ላይ በመመካት አይ ሰበብ አድርሰሃል በአላህ ላይ ተመክተሃል ካንተ የበለጠ ስኬታማ ሰው ማን አለ አይ አላጓደልክም ሁለቱን ይሄድክበት ያለ መንገድ ላይ መደናቀፍ ቢፈጠር እንኳን ተስፋ አትቆርጥም ሰበቡ ላይ አይደለም አንተ ያለው ያደርሰኛል ብለህ ምን አልባት ሰበብ እየተቀየረ ቢሆንስ አረልዴ ሱብሃንአላህ አላህ አንተ የምትፈልገውና ስኬት የምትለው ቦታ ለመድረስ ብቸኛ ምክንያት ይሄ ነው እንዴ ለምን እዛ ጋር እንጠለጠላለን ለሲኩን አላህ عز وجل እናንተ የምትወዱት ሆኖ ለናንተ መጥፎ የሆነ ነገር አለ እናንተ የምትጠሉት ነገር ሆኖ ለናንተ ጥሩ የሆነ ነገር አለ والله يعلم وانتم لا تعلمون الله ያቃል እናንተ አታውቁ እዚህ ሰበብ ላይ አንመካም ቀልባችን የሚንጠለጠለው ሙሰብቡ ላይ ይሆናል ሙሰብቡ ደግሞ ሰበብ ሊቀያየር ይችላል ሰበቡ የሆነ ነገር በሆነ ቁጥር እኛ እንረበሽ اطمئنان ቀልባችን የተረጋጋ ይሆናል አላህ ከነዛ ሰዎች አላህ አሜን ያ ረብ ባረከ ተወኩል ትልቅ ጣ ነው አላህ ከዛ ደረጃ አላህ ያድርሰን ባረከላሁ ፊክ የተወኩልና የሰበብ ልዩነትና አንድነት በጣም ብዙ ጊዜ ረጅም ርቀት ያስኬዳል ብዙ ሰዎች አንደኛው ያለ አንደኛው እንደማይሆን አሁን ያያየን ነበር ጭራሽ ተወኩል ራሱ ሰበብ ሆኖ ነው እንግዲህ ዛሬ የተማርነው በጣም አስደንቆኛል እሱ በፊት በርግጥ ዱዓን አንስተን ነበር ዱዓ አንዱ የሰበብ ሚንስ ነው ብለን ነበር የሚያሳካው አላህ ነው እንዳንተ ፈቃድ ይሁን ብሎ ለአላህ እጅ መስጠት ነው ተወኩል የሚልም ሐሳብ ተነስቷል ሌሎች በጣም ሰፋ ያሉ ትርጓሜዎችም አሉ አጠቃላይ ግን ተወኩልን መረዳት ከምንም በላይ የውስጥ መረጋጋትን ይፈጥራል ወጀቡ አያናውጥህም ይሄ ወይባ ያገኘህም የሚለው ነገር ቲንክ እሱ በደንብ ክሊር የሆነ ይመስለኛል የመልእክተኛው ሰላም የህይወት ምልልስ ውስጥ ሁለት መውቂፎች ላይ ለዛሬ አነሳናቸው ላይ ይሄንን አይተናል ሰበብ አድርሷል እንደ አንድ የጦር መሪው ጉዳት ሲደርስበት ጦሩ ሊበተን ስለሚችል እሳቸው ያንን አደጋ ለመከላከል ታጥቀው ወጥተዋል እንደውም አንድ አይደለም ሁለት ለብሰው ወጥተዋል ተብሏል ከምንም በላይ ደግሞ ሂጅራቸው ብዙ ያስተምራል ሂጅራቸው ላይ በጣም የሚደንቀኝ ነገር የአስማ ተሳትፎ ይደንቀኛል በቀለብ ይዛብት ሄድበት መንገድ ሰዎች መራመዳቸው እንዳይታወቅ
የበግ መንጋ ምናምን እንደዚህ ይሰማራ ይሄ ሁሉ ነገር የሚደረገው ማንም አይነካም ተብሎ ቃል ተገባላቸው ይሄን የሚሰሩት እኛን ለማስተማር ነውና ሂጅራ በተለይ በጣም ህይወት የሚቀይር አስተምህሮ ያለው ነገር ነው እንደው ዝም ብሎ ጉዞ ብቻ አይደለም ሂጅራ ሄዶ ዛሬ ተወኩልን በተለያየ መንገድ በትርጉምም ለማየት ስንሞክር ነበር አላህ Subhanahu Wa Ta'ala እድሜ መርቆ ሳምንት ያገናኘን ሳምንት ደግሞ ኢንሻአላህ እንደዚሁ አዳዲስ ነገሮችን ኢንጆይ እናደርጋለን በየተስፋ አደርጋለሁ በዱዓ خير በዱዓ بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم اللهم اجعلنا ممن توكلوا عليك فكفيتهم اللهم اجعلنا ممن توكلوا عليك حق التوكل فكفيتهم اللهم اجعلنا ممن توكلوا عليك حق التوكل فكفيتهم اللهم اكفنا كل ما أهمنا من أمر ديننا ودنيانا وأخرانا يا رب العالمين اللهم آمنا في أوطاننا ويسر لنا أمرنا وأصلح لنا ذريتنا ربنا آتنا من لدنك رحمة وهيئ لنا من أمرنا رشدا اللهم ارفع عن العالم الحروب والفتن والمحن ما ظهر منها وما بطن اللهم ارفع عن العالم الحروب والفتن والمحن ما ظهر منها وما بطن سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين اللهم صل على سيدنا محمد وعلى اله وصحبه وسلم ربنا يبارك فيك استاذنا ክብራትና ክብራን ተመልካቾቻችን ከተወሰኑ ሳምንታት መጠፋፋት በኋላ ዛሬው ተመልሰን ተወኩልን በጣም በሚገርም ትርጓሜዎች ለማየት ሞክረናል እንግዲህ አላህ ቀሪሊታችንን ደግሞ በሰላዋት በእስትግፋር በኢባዳና በተለያዩ የኸይር ተግባራት ኢንሻአላህ አንዳንድ ጊዜ ያው ተኝተንም ምንድነው የኢባዳ አለ እኮ አይደል የዓሊሞች ትንፋሽ ከጃሂል ኢባዳ ይበልጣል ትላላችሁ እሺ ሁሴን ማዕናቱ አተኛት ስርዓት እስልምና ውስጥ ራሱን የቻለ መልክ ስላለው ማለት ነው ነገ ደግሞ ከቀኑ 7 ሰዓት ተኩል ጀምሮ በረሃ ጁማ እና አዩብን ታገኙዋቸዋላችሁ ቀን ካልተመቻችሁ ምሽቱ ላይ ከ3 ሰዓት ጀምሮ ረሃ ጁማን በተካተሉ ደስ ይላል ምርኩዝ 32 ወደ ከፍታ በሚሊኒየም አዳራሽ ህዳር 7 የ5ኛ ዓመት የመሰረታ ጊዜያችንን መርሃ ግብር ማጠናቀቂያ ከናንተ ከተወዳጁ ቤተሰቦቻችን ጋር በጋራ የምናሳልፈው ነው መግቢያ ቲኬቶቹን በሂጅራ ባንክና በዳሽን ሱፐር አፕ ላይ ታገኙታላችሁ ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ